አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። የጦቢቲ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በራሴ ተመጣሁ በጣም ቆየሁ ማለት ነው። 2 ወር እንደዛ ሆነኝ ማለት ነው። ዛሬ በራሴ ከቸች ብያላችኋለሁ ማለት ነው። ይህም ቪዲዮ ለእናንተ ለሁላችንም ይጠቅመናል ያልኩትን ነው ይዤ የመጣሁት ማለት ነው። ለእኛ ለሴቶች ነው ይሄ የሚጠቅመው። ወንድሞችም ተመልከቱት፣ ከወንድሞቻችሁ ትማራላችሁ። እህቶችም ደግሞ ይህንን ነገር በፍጹም ማድረግ የሌለባችሁ ነገር ነው ማለት ነው። ቤተሰብ የሆናችሁ ሸር፣ ሰብስክራይብ፣ ላይክ፣ ኮሜንት እያስቀመጣችሁ ጀምሩት እስከ ፍጻሜው ድረስ። ነገር ግን ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ፣ ትማሩበታላችሁ። የጦቢቲ ዩቱብ ቻናል በጣም አስተማሪና እስከ መጨረሻው ያየው ሰው የሚማርበት አስተማሪ ቻናል ነው። ተማሩበት። እናም ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። አንዲት እህታችን ታሪኳን እንዴት ስትል ታካፍለናለች። እኔ አረብ ሀገር ተመጣሁ ቆየሁ። ነገር ግን ልጅ ወልጄ አግብቼ ነበር የመጣሁት። ልጅን በወለድኳት በ4 ወሯ ነበር ጥያት የመጣሁት። ነገር ግን ከባሌ ጋር ተመጣሁ ጀምሬ በጣም አንስማማም። ታነስማማም ነው የመጣሁት። ነገር ግን እዚህ ተመጣሁኝ ጠናበት። በጣም ይሰርበኛል፣ ያዋርደኛል። እንደ ሰራተኛ እንኳ አያየኝም እንኳን እስከ እንደ ሚስት። ነገር ግን በዛ የተነሳ 3ኛ ፍች ላይ ደረስ። 3ኛ ፍች ላይ ተደረስን በኋላ በቃ ሀራም ነው ካሁን በኋላ እኔ እናንተ አልኩት። እሱ ግን ሀራም አይደለም አሁንም መመለስ አለብሽ እያለ ይጨቀጭቀኛል። እኔ ግን ኡስታዞችን ጠየኳቸው። በ3ኛ ፍች ላይ ደርሰናል። አሁን 2ኛ ብመለስ ይበቃል ወይንስ አይበቃም ብዬ ጠየኳቸው። እነሱ በጭራሽ በፍጹም አይበቃም፣ ለእሱ ሀጂ ነብይ ነሽ፣ ካሁን በኋላ እሱም በተቃራኒው ላንቺ ሀጂ ነብይ ነው፣ ስልክ እንኳ ማውራት የለባችሁም ሀራም ነው አሉኝ። እውነት ነው፣ ሀራም ነው። እኔም ይሄንን አውቅ ነበር። እሱ ግን የቀራ ነው፣ ሙስሊም ነው፣ በጣም አሊም ነው፣ ቁርአን የቀራ ነው። ነገር ግን የዚህን ሀዲሱን አያቅም። ሀራም እና ሀላሉን እንኳ ለይቶ ማወቅ ያቃተው ሰው ነው። እሱ ሀላል ነው፣ ይበቃል፣ ተመለሽ እያለ ይለኛል። እኔ ግን በፍጹም ላልመለስ ሀራም መሆኑን እነግረዋለሁ። በመጨረሻ ላይ ስልኩንን ብሎክ አረገዋለሁ። ኡስታዞቹን እንደጠየኳቸው ሌላ ወንድ አግብተሽ ሌላ ወንድም የምታገቢው ያንን አግብተሽ ለመፍታት ሳይሆን ወደሽ ፈቅደሽ ትዳር ይሆነኛል ብለሽ አግብተሽ መኖር፣ ካልሆነም ደግሞ ያኛው በተቃራኒ ታልተግባባችሁ ትለያያላችሁ እና ወደ ቀድሞው ባልሽ መመለስ ትችያለሽ። ነገር ግን 3ኛ ፍች ላይ ደርሰሽ ምንም አንቺ ትዳር ታታገቢ ወደሱ መመለስ የለብሽም ብለው ይነግሩኛል። እናም በዚህ ምክንያት በድንገት ኦንላይን ስራ ትሰራ ከአንድ ሰው ጋር ተዋወቅኩኝ። ያ ሰው በንግግር በሀሳብ በመረዳዳት በስራ ምክንያት እየተግባባንና እየተዋወቅን መጣን። ነገር ግን አገሩ እሱ በነገረኝ ነው እንጂ እኔ የት ይሁን አላውቀውም። እሱም አገሮቹን እዚህ ጋር ማስገባት አልፈለኩም እና አገሮቹ 3 ሀገራት ቤት እንዳለው የራሱ ድርጅት እንዳለው የራሱ ስራ እንዳለው ይነግረኛል። እናም እኔ በዛኛው ባሌ በጣም ስለተቀጣሁኝ ሊክሰኝ ነው ብዬ አመንኩት። ፎቶ ደግሞ የልጅነት ፎቶ የወጣት ፎቶ እየተነሳ ይልክልኛል። እኔ ኢቃም ለባሽ ነኝ። ነገር ግን እሱ ፎቶሽን ላኪልኝ ብሎ ወደ ትዳር ትጠይቀኝ ፀጉሬ ሳይቀር ለቅቄ ተነስቼ ላኩለት። እሱም የወጣት ፎቶ እየተነሳ ይልክልኛል። እኔ እኮ ትዳር ይዤ ኑር ያለሁ ልጅም አለኝ እለዋለሁኝ። ልጅ ቢኖርሽም ትዳርም ቢኖርሽም እኔ ምንም አይደለም ልጅ እወዳለሁ፣ ምንም ጭንቅ እንዳይገባሽ እያለ ይለኛል። እንደዚሁ እያል ወራቶች ተቆጠሩ። ከትንሽ ወራቶች በኋላ ብር እንዲልክለት ይጠይቀኛል። እኔም በተቃራኒው አለኝ ሞልቶኛል፣ ለሰው እተርፋለሁ እያልክ አልነበር እንዴ ከኔ ብር ምን ፈለግክ ብዬ ስጠይቀው እሱም ለስምሽ መጥሪያ ቤት እገዛልሻለሁ እያለ ይጠይቀኛል። እና እኔም አመንኩት። በጣም ስላመንኩት ፍቅሩ ንግግሩ ሁላ ስላሳመረኝ እሱ ታልደወለልኝ እንደውም ምግብ አልበላም ነበረ። የእሱ ድምፅ በቃ
ድምፁ ያለው አሚሮዬ ላይ፣ ንግግሩ የተቀረጸው ልቤ ላይ ነው። እናም እሱ በቀን በቀን ካልደወለልኝ በፍጹም እኔ ምግብ አልበላም። ስለዚህ ስላመንኩት የኔም ብር መላክ ጀመርኩኝ። እንዲሁ እያልኩኝ የ3 ወር ብር አስገባለታለሁኝ። የ3 ወር ብር ታስገባሁለት በኋላ ፎቶ የመጀመሪያው ተላከልኝ ፎቶ ለየት እያደረገ ፎቶ መላክ ጀመረ። ነገር ግን መልኩና ይዘቱ የሱ ቢሆንም የመጀመሪያውና ቀጣይ የሚልክልኝ ፎቶ አንድ አይነት አልነበረም። መጀመሪያ የላከልኝ የልጅነት ፎቶ ነበረ። ከዛ ደግሞ ቀጣይ ብር ተላኩለት በኋላ የላከልኝ ፎቶ በቃ ተለቅ ሰው ያለ በሰል ያለ ፎቶ ይልክልኛል። ይህ ፎቶ የመቼው ነው? ያንተ ነው ነውስ የወንድምህ በማለት ጠይቀዋለሁ። አይ የኔ ነው ችግር የለውም የኔ ነው እንዲሁኔ ተነስቼ ምናምን እያለ ያሳምነኛል። በዛ ምክንያት መጨረሻ ላይ ግን በቃ አንግባባም። እሱ ይሸሸኛል፣ እኔ እቀርበዋለሁ፣ እሱ ይሸሸኛል። ስልክ እንደውም በቀን በቀን እየደወለልኝ የነበረው ሰው አሁን በ8 ቀን በ15 ቀንም ድረስ ይደርሳል። እኔ ምን ሆነህ ነው ስልክ የማታነሳው ወይንም ስደውልልህ የማታነሳው? ለሱ ብዬ ካርድ ይሞላለሁ፣ ምክንያቱም ድምፁ በጣም ይናፍቀኛል። እሱ ግን ያን ያክል አይደለም። እኔ ግን ተኦንላይን ቢጠፋ ራሱ በቀጥታ መስመር ለመደወል ካርድ እሞላለሁኝ። ካርድ ሞልች እንኳ እየደወልኩለት ሊያነሳልኝ አይችልም። መጨረሻ ላይ ግን የወታደር ፎቶ ይልክልኛል። ይህ የወታደር ፎቶ ምንድን ነው? ወታደር ነህ እንዴ ብዬ እጠይቀዋለሁኝ። እሱም በተቃራኒው አይ የጓደኛዬ ነው፣ እኔ እኮ አይደለም፣ እኔማ ነግሬሻለሁኝ እኮ ከአንድ አይሉ 3 ሀገር ቤት ያለኝ፣ መኪና ያለኝ፣ የራሴ ድርጅት ያለኝ፣ የራሴ ስራ ያለኝ ነኝ። ስንትና ስንት ሰራተኛ ቢያንስ በቀን 15 ሰራተኛ የማስተዳድርበት የራሴ ድርጅት አለኝ። ስለዚህ እኔ ወታደር አይደለሁም ይለኛል። እኔም በተቃራኒው አይ ወታደር ማለት እኮ አገር ጠባቂ ነው፣ የአገር ዘብ የቆመ ነው። እኔ እኮ አይከፋኝም፣ ብትሆንም አይከፋኝም፣ ነገር ግን እውነታውን ለማወቅ ነው ብዬ እጠይቀዋለሁኝ። እሱም አይ የጓደኛዬ ነው አልኩሽ እኮ አመንሽም አላመንሽም ይለኛል። እንዲሁም በተቃራኒው ትንሽ ተቆየ በኋላ የትልቅ ሰው ፎቶ ይልክልኛል፣ ግን ምስሉ የራሱ ነው። ይህ ፎቶ የማን ነው ሲላ እውነታውን ማወቅ አልፈልግም እንዴ እለዋለሁኝ። አመንሽም ባላመንሽም ይህ ፎቶ የራሴ ነው። አንቺ ደግሞ በጣም ልጅ ነሽ፣ ስለዚህ እኔ ደግሞ ትልቅ ሰው ነኝ፣ ተከባብረን እንኖራለን፣ ለዛም ነው የወደድኩሽ ይለኛል። እኔ ግን ትልቅ ሰው መሆኑ አልከፋኝም። ነገር ግን እሱ መጨረሻ ላይ በጣም ማታ ማታ አያወራኝም። ማታ ማታ ለቅሶ ቤት ሂጄ፣ ጓደኛ ቤት ሂጄ፣ ስራ በዝቶብኝ ቢሮ አምሽቼ እያለ ይለኛል። ይህን ነገር ለማወቅ በጣም ጓጓሁኝ። መጨረሻ ላይ ግን የሴት ድምፅ እሰማለሁ፣ የልጆችም ጫጫታ እሰማለሁ። ይህ ጫጫታ ምንድን ነው? ልጆች ድምፅ ይሰማኛል ወይንም የሴት ድምፅ ይሰማኛል፣ የት ሆነህ ነው ብዬ እለዋለሁ። አይ ምግብ ልበላ ወጥቼ ነው ወይንም ደግሞ ጓደኛ ቤት ሁኔ ነው ይለኛል። እንደዚሁ እያለ ያንን የ3 ወር ብር ተላኩለት በኋላ በራሱ ጊዜ ሸሸኝ። በራሱ ጊዜ ስልኩን አጠፋብኝ። ስልኩ የሚገርማችሁ ነገር 4 መስመር አለው። በ4ቱ መስመር ባውቀውም ነገር ግን አንዱ ኦንላይን ሲሆን አንዱ አይሰራም። እኔ ግን በቀጥታ መስመር ስደውልበት እንኳ አይሰራም። በዛ ምክንያት ተለያየ። እህቶች ተኔ ተማሩ ትለናለች ማለት ነው። ይሄ እህታችን ማለት ነው። ተኔ ተማሩ ትለናለች። እናም እህቶች ይሄ በጣም ትልቅ ነገር ነው። እኔ ፈጠን አድርጌ ለማሳጠር ያህል ነው እንጂ እኔ አልቅሻለሁ። በቃ እንደዚህ ስትለኝ በጣም ነው ያለቀስኩት። የራሴ ታሪክ አለ እዚህ ጋር የራሴ ታሪክ አለ። እንዲሁም የአንድ እህታችን ታሪክ ክፍል 3 ድረስ ያቀረብኩት አለ። ክፍል 3 ድረስ አቅርቤዋለሁ። አሁን ክፍል 4ን ቀጣይ ይዤላችሁ እመጣለሁ ማለት ነው። ያ አለ። ይሄ ሌላ ሁለተኛ ነው። ይሄ ደግሞ እና ስትነግረኝ እኔ ራሱ በእንባ ነው ያዳመኳት ማለት ነው። በእንባ ነው ያዳመኳት የሰማኋት እና አረጋጋኋት። በቃ ይሄ ያጋጥማል ብዬ ማለት ነው። እና እንደዚህ አይነት ወንድም አለ። እህቶች ተማሩ ተማሩ፣ ተጠንቀቁ። ዛሬ እኮ እኛን ፈልገው አይደለም፣ እኛ
እኛን ልባችንን አንድ ሴት ልቧ ንጹህ ነው ወይ? አስተሳሰቧ፣ ቅንነቷ፣ ትዕግስትነቷ፣ አስተዋይነቷ፣ ዘሯ ሱብሃንአላህ። ይህም ብሎ እኮ የሚመጣ ወንድ የለም። አንድ ወንድ ሲመጣ በሸሪዓችን እንዲያው በቃ በሁሉ ማለት ነው። ይሄ ክርስቲያን እስላም አይልም። ትዳርና በክርስቲያኖችም ሃይማኖት ሆነ በእስልምና ሃይማኖት ሆነ አንድ ወንድ አንድ ሴት የሚያገባው ሊያስተዳድራት ነው እንጂ ልታስተዳድረው አይደለም። እኛ አረብ ሀገር የተሰደድነው በመተሳሰብ በመረዳዳት በቃ እንቀየራለን በማለት ነው። ነገር ግን መብታችን ነው አንሄድም ማለት ልታሳድረኝ ነው ያገባኸኝ ለጣርክም ምንም አልክም አሳድረኝ ማለት የሸሪዓችን መስፈርት ነው። እና በጣም ትምህርት አለው። እኔ አጠር ስላረኩት ነው እንጂ ማለት ነው። ፈጠን ፈጠን አድርጌ አጠር ስላረኩት ነው እንጂ ልብ ብሎ ላዳመጠው ሰው በጣም ልብ ይነካል ማለት ነው። ልብ ይነካል እና አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። ቤተሰቦቼ ላይክ ሼር በማድረግ ጀምሩት። እናም በተለያየ ነገር ደግሞ እመጣላችኋለሁ። እንዲሁም ተጀምሮ የቀረ ታሪክ አለ እስከ በክፍል እስከ ክፍል 3 ተለቆ ያልተጨረሰ ታሪክ አለ። እሱንም ይዤላችሁ እመጣለሁ። ነገር ግን ይሄ ቀዳሚ ነው ብዬ ነው ዛሬ ይዤላችሁ የመጣሁት። ያንንም ይዤላችሁ እመጣለሁ። እስከዛው ሰላም ሰላም።